ሚሊዮን የሚቆጠሩ ሰዎች ኢንተርኔት ወይም በይነመረብን ይጠቀማሉ። ነገር ግን በይነመረብን በበላይነት የሚመሩት ኩባንያዎች የበለጠ እየተጠቀሙ ነው። በምንኖርበት የበይነመረብ ዓለም ውስጥ ጎግል ላይ በየቀኑ 8.5 ቢሊዮን የመረጃ ፍለጋዎች ይካሄዳሉ። በአሁኑ ወቅት ለብዙ ሰዎች የህይወት አንድ አካል በሆኑት የተንቀሳቃሽ ስልኮቻችንና በላፕቶፖቻችን ላይ በየቀኑ የምንጠቀማቸው ብዙዎቹ አገልግሎቶች ነፃ ናቸው። ነገር ግን በሌላ መንገድ የግል መረጃዎቻችንን በመስጠት ለኩባንያዎቹ ዋጋ እንከፍላለን። ሾሸና ዘቦት የተባሉ አሜሪካዊት የስለላ ካፒታሊዝም ዘመን ወይም ዘ ኤጅ ኦፍ ሰርቪላንስ ካፒታሊዝም መጽሐፍ ደራሲ እንደሚሉት ኩባንያዎቹ የግለሰቦችን መረጃ፣ የግል ንብረትን የመሳሰሉ የቴክኖሎጂ ኩባንያዎች የተጠቃሚዎችን ውሂብ ለማግኘት የተለያዩ መንገዶችን ይጠቀማሉ። ከነዚህም መካከል በቀጥታ ውሂብን በመጠየቅ በግዥ ወቅት የኢሜል አድራሻን በመቀበል አንድ ዕቃ ከተገዛ በኋላ ስለ ዕቃው ጥራት፣ ስለ ኩባንያው አገልግሎት አሰጣጥ ወዘተ ግብረ መልስ በመጠየቅና አገልግሎትን ለማሻሻል በሚል በዳሰሳ ጥናት መልክ የሚቀርቡ ጥያቄዎችን እንድንመልስ በማድረግ ይገኙበታል። ሌላው የበይነመረብ እንቅስቃሴን በመከታተል ማለትም ተጠቃሚዎች የሚጎበኙትን ድረገጽ፣ የሚከፍቷቸውን ሊንኮች፣ የሚጠቀሙትን ኢሜል፣ በተደጋጋሚ የሚመለከቷቸው ይዘቶች ላይ ክትትል ማድረግን ያጠቃልላል። በሌላ መልኩ የተጠቃሚዎችን መረጃ በቀጥታ ከመሰብሰብ ይልቅ መረጃ ለመሰብሰብ ጊዜውና ሀብቱን ከሰጠ ከሌላ ሶስተኛ ወገን መረጃን ይገዛሉ። በዚህ ሁኔታ የቴክኖሎጂ ኩባንያዎቹ ስማችንን፣ የኢሜል አድራሻችንን፣ ስልክ ቁጥርን፣ ዓለም አቀፍ መለያን ወይም አይፒ አድራሻን፣ የምንጠቀምበትን የኤሌክትሮኒክስ መሳሪያ፣ የተጠቀምንበትን ጊዜ፣ ምን እንደምንሰራና ሌሎችንም መረጃዎቻችንን ከኛ ይሰበስባሉ፣ ክትትልም ያደርጋሉ። ይህ የሚሆነው ደግሞ በበይነመረብ ግዢ ስንፈጽም፣ የማህበራዊ መገናኛ ዘዴዎችን ስንጠቀም፣ በጉግል መረጃ ስንፈልግ ወይም የተለያዩ ድረገጾችን ስንጎበኝ ሊሆን ይችላል። በዚህም እንደ ጉግል ያሉ ኩባንያዎች ከጀማሪ ቴክኖሎጂ ኩባንያነት እስከ ባለ ብዙ ቢሊዮን ዶላር የገቢ ኢምፓየር መፍጠር ችለዋል። ሾሸና ዘቦት ይህንን መሰሉን ድርጊት ከዲሞክራሲ የሚጻረር የክትትል ካፒታሊዝም ወይም ዲሞክራሲ አንዱ ሊኖረን ወይም ሌላውን ልንይዘው እንችላለን። ሁለቱም ግን ሊኖረን አይችልም። በእነዚህ ሁለት ዓለም አቀፋዊ መሪ ተቋማት መካከል ያለ መስማት የተሳናቸው ፍልሚያ ብዬ ጠራዋል። ውሂብ ከያዙ በኋላ የደንበኛው ፕሮፋይል በመገንባትና ተጠቃሚው ማን እንደሆነና ምን እንደሚፈልግ የተሻለ ግንዛቤ ይይዛሉ። በዚህ መልኩ ከተጠቃሚዎች ያላቸውን ግንኙነት ግላዊ በማድረግም በተጠቃሚዎች ፍላጎት ላይ የተመሰረተ ማስታወቂያዎችን ይለቃሉ። የማህበራዊ መገናኛ ዘዴዎች መተግበሪያዎችም ተጠቃሚው ማየት የሚፈልገውን ይዘት ደጋግመው ያቀርባሉ። እንደ ቲክቶክ ያሉ የማህበራዊ መገናኛ ዘዴዎች ሱስ የሚያስይዙትም ለዚህ ነው። ምክንያቱም የሚነድፉት ስልተ ቀመር ከዚህ ቀደም በተመለከቱት መሰረት አዲስ ይዘት ማቅረብን ቅድሚያ ይሰጣሉና። ደራሲዋ ሾሸና ዘቦት ይህ የስለላ ካፒታሊዝም አዲስ የኢኮኖሚ ስልትን እንደሚወክል ያምናሉ። የዚህ አይነቱ የኢኮኖሚ አዝማሚያ ጎግል ላይ በ1990ዎቹ መጨረሻና በ2000 መጀመሪያ ላይ እንደተጀመረ የሚናገሩት ጸሐፊዋ ይህም የሰውን የዕለት ተዕለት የበይነመረብ እንቅስቃሴና የግል መረጃን እንደ ጥሬ ዕቃ ለንግድ አገልግሎት የሚያውል ነው ይላሉ። ጸሐፊዋ እንደሚሉት ጎግል ስለ ሰዎች ወደፊት የበይነመረብ ባህሪ ለመተንበይና ከተጠቃሚዎች የበይነመረብ ፍለጋ ያገኘውን መረጃ ለመጠቀም ከጊዜ ወደ ጊዜ የተራቀቁ መንገዶችን አዳብሯል። መረጃ ፍለጋ ባሻገር እንደ ጎግል ማፕ፣ ጂሜል እና ዩቲዩብን በመሳሰሉ ሌሎች አገልግሎቶች ይታወቃል። ነገር ግን የጎግል ወደ 80 በመቶ የሚጠጋ ከፍተኛ ገቢ የሚገኘው በማስታወቂያ ነው። ልክ እንደ ጎግል ፌስቡክም ከፍተኛውን ገቢ የሚያገኘው የተጠቃሚዎችን መረጃ በመጠቀም እነሱን ታሳቢ ያደረጉ ማስታወቂያዎችን በመስራት ነው። ሌሎች ብዙ የማህበራዊ መገናኛ ዘዴ መድረኮችም ይህንኑ ያደርጋሉ። ሜታ የዋትሳፕ እና ኢንስታግራም ባለቤት በመሆኑም ኩባንያው ከነዚህ መተግበሪያዎች መረጃ ወስዶ በፌስቡክ ላይ ለታለሙ ማስታወቂያዎች ሊጠቀምባቸው እንደሚችልም ባለሙያዎች ግምት አላቸው። ያም ሆኖ የኩባንያዎቹ የግላዊነት ፖሊሲ የተጠቃሚውን መረጃ የሚሰበስቡት የተጠቃሚውን አጠቃላይ አገልግሎት ተብሎ መጠራቱ ነው። ይህ በጣም ጨካኝ አነጋገር ነው። ይህን የሚያደርጉት እኛን መለየት ስለሚፈልጉ እንጂ እኛን ለመርዳት ስለሚፈልጉ አይደለም። እነሱ የእኛን መረጃ ከኛ ሊወስዱ ይፈልጋሉ። ነገር ግን ህይወታችንን በማንኛውም ተጨባጭ መንገድ
ለማሻሻል ሊጠቀሙበት አይደለም። በቀላሉ የሚፈልጉት መለየት ነው። መረጃውን ለማውጣት፣ ግምቶችን ለመፍጠር፣ ለመሸጥ። 10 ዓመታት የኢኖቬሽንና ቴክኖሎጂ እድገት የምንከፍለው ዋጋ መረጃን ለኢኮኖሚ ጥቅም የመዋል ዘዴ አከራካሪ ነው። የቴክኖሎጂ ተንታኙ ቤኔዲክት ኤቫንስ ስለላ በሚለው ባይስማሙም የቴክኖሎጂ ኩባንያዎቹ የተጠቃሚን መረጃ እንደሚሰበስቡ ያምናሉ። ነገር ግን ቆም ብለህ ወደ ኋላ ማሰብ አለብህ። ከኒውዮርክ ወደ ጀርመን የ1 ሰዓት የቪዲዮ ጥሪ ማድረግ መቻላችን በእውነት መጥፎ ነገር ነውን? በእርግጥ ያ እንዲቀር እንፈልጋለን? ታውቃለህ፣ ይህ ጥሪ በ1980ዎቹ $200 ያህል ዋጋ ያስከፍል ነበር። እንደ አፕል፣ አማዞን፣ ማይክሮሶፍት፣ ጉግል እና ሜታ ያሉ ኩባንያዎች በየጊዜው የተነሱባቸውን ውዝግቦችና የፖለቲካ ጫናዎች ተከትሎ የውሂብ ግላዊነት ተግባራቸውን ለዓመታት ቀይረዋል። እንደ አውሮፓ ህብረት ያሉ ተቋማት የተጠቃሚ መረጃ ለመጠበቅ ህጎችን አውጥተዋል። በጎርጎሪያኑ 2018 ዓ.ም ህብረቱ ያወጣው ጠቅላላ የውሂብ ጥበቃ ህግም አንዱ ነው። ይህንን ተከትሎ ኩባንያዎች ሂደቱ የሚፈልገውን ውሂብ ከመውሰዳቸው በፊት በኩኪስ አማካኝነት ግልጽ ፈቃድ ይጠይቃሉ። የውሂብ ግላዊነት ጥበቃ ጉሊያሞ ካውንስል ግን ኩባንያዎቹ ይህንን ዘዴ እንደ ስልት ይጠቀማሉ ባይ ናቸው። እሳቸው እንደሚሉት ድረገጾችን መጎብኘት ከቀጠልክ ፈቃድ እንደተሰጠህ መቆጠሩም ወይም ለመጠቀም አስገዳጅ ሆኖ መቅረቡ ግላዊነትን የሚጋፋ ነው። በዚህ መንገድ ተራ ዜጎች መረጃቸውን ጥቅም ላይ የሚውሉባቸውን እጅግ ውስብስብ መንገዶች እንዲገነዘቡ መጠበቅም ስህተት መሆኑን ገልጸዋል። አሜሪካዊቷ ጸሐፊ በበኩላቸው የዲጂታሉ ዓለም ዲሞክራሲያዊ እንዲሆን ይመኛሉ። ለዚህም ህግ አውጪዎች ሊተባበሩ ይገባል። ሌሎች በአንድ ላይ ተባብረው ህግ እንዲቀርጹ መንገድ እንዲያሳዩ እንሻለን። ስለዚህ ይህንን የምናደርገው ለእያንዳንዱ ዲሞክራሲያዊ ማህበረሰብና ዲሞክራሲያዊ ለመሆን እየታገለ ላለው ማህበረሰብ ሁሉ ነው። ምክንያቱም ያ ካልሆነ የሞት ዘርን ከነዚህ የክትትልና የቁጥጥር ኃይሎች ጋር ጥበቃ ባለሙያው ማክስ ሽራምፕ በበኩሉ የህግ ጫና እየጨመረ ሲሄድ በእነዚህ ኩባንያዎች ላይ ለውጥ ሊመጣ ይችላል የሚል እምነት አለው። በቀስ እነዚህን ኩባንያዎች እንደ ጀግና ወደማናይበት ስርዓት የምንሸጋገር ይመስለኛል። ታውቃለህ፣ ሱከርበርግ ወይም አንዳንድ የጉግል ስራ አስፈጻሚዎች ልክ እንደ አዲስ መሲህ ይታያሉ። ነገር ግን እነሱም ስህተት የሚሰሩ ኩባንያዎች መሆናቸውን እንገነዘባለን። ቴክኖሎጂ ተንታኙ ቤኔዲክት ኤቫንስ በእያንዳንዱ የዕለት ተዕለት ህይወታችን ጣልቃ እየገባ ያለውን ውስብስብ የቴክኖሎጂ አገልግሎት ልክ እንደ ሌሎቹ ዘርፎች ፖሊሲና ህግ በማውጣት ብቻ ውጤታማ ማድረግ እንደማይቻል ገልጸዋል። በመሆኑም በተጠቃሚዎች ዘንድ ግላዊ መረጃን ለመጠበቅ ጠንካራ የይለፍ ቃል መጠቀም፣ አስፈላጊ መረጃዎችን መጠበቅ፣ የበይነመረብ እንቅስቃሴያችንን በተጠናና በጥንቃቄ ማድረግ፣ ጠቃሚ የግል መረጃዎችን በዘፈቀደ በበይነመረብ ከማጋራት እንዲሁም የህዝብ ዋይፋይ ከመጠቀም መቆጠብ፣ የግላዊነት መመሪያዎችን በጥንቃቄ ማስተካከል እንዲሁም የዲጂታል እውቀትን ማሳደግ ግላዊ መረጃን ለመጠበቅ ከሚወሰዱ እርምጃዎች ጥቂቶቹ ናቸው። ከበይነመረብ የምንሰበስበውንና የምናከማቸውን ውሂብ መገደብም ሌላው የሚመከር